ግራፊክስ ዲዛይነሮች ፎቶሾፕን በመጠቀም ቴክስት ኢፌክት በሚሰኝ ቴክኒክ የተለያዩ ፕሮጀክቶችን ሲሰሩ እናያለን። እነዚህ ፕሮጀክቶች ቢዝነስ ካርድ ሊሆኑ ይችላሉ፣ ወይም ደግሞ ፍላየር፣ ብሮሸር፣ ባነር ወይም ደግሞ የዲጂታል አርት ሊሆን ይችላል። ታዲያ ዛሬ ፎቶሾፕን ተጠቅመን እኛም በዚህ ቱቶራችን አንድ የቴክስት ኢፌክት ፕሮጀክት እንሰራለን። ሰላም፣ እንዴት ናችሁ? እንደምሰነበታችሁ። ቴዲ ነኝ ከመስመር ግራፊክስ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ታደርጉ በአክብሮት እንጠይቃለን። ስለዚህ ለዛሬ ወደ መረጥነው ቱቶሪያል ስንገባ መጀመሪያ የምናደርገው ምንድነው? አዶቤ ፎቶሾፕን ከፍታለን። እንደምታዩት ብላንክ ስፔስ ወይም ደግሞ ነጭ ወረቀት ብቻ ነው ያለው። በመቀጠል የምናደርገው ምንድነው? የቴክስት አይከኑን በመጫን እንጽፋለን። አንድ ጽሁፍ እንጽፋለን። እኛ አሁን ለዚህ ኤግዛምፕል የመረጥነው ቢች የሚለው ወይም የባህር ዳርቻ የሚለውን ጽሁፍ ነው። እሱን አንድ ጊዜ እንጽፋለን። ጽፈን ከጨረስን በኋላ ራፕ ቴክስት የምትለው ጋር እንሄድና ስታይሉን አርክ እናደርገዋለን። እንዲሁም ደግሞ ይሄ ቤንድ የሚለውን ወደ 30 አካባቢ ከፍ እናደርገዋለን። ኔጌቲቭ 30 ማለት ነው። ሆሪዞንታል ዲስቶርሽኑን ወደ 0 አካባቢ እናደርገዋለን። ቨርቲካሉን ግን ወደ 15 አካባቢ እናደርገዋለን። ልክ ይህንን አጀስት አድርገን እንደጨረስን ኦኬ እንለውና እዛው የቴክስት ሌየሩ ጋር በመሄድ ኮንትሮል ጄ በመጫን ዱፕሊኬት እናደርገዋለን። ዱፕሊኬት የሆነውን ወይም ደግሞ ኮፒ የተደረገውን ሌየር ደግሞ ኮንቨርት ቱ ስማርት ኦብጀክት እንለዋለን። በመቀጠል የምናደርገው ምንድነው? ፋይል ጋር በመሄድ ፕሌስ ኢምቤድድ የሚለውን በመጫን ሌላ ፋይል ሌላ ፒክቸር እናመጣለን። ብለንድ የምናደርገውን ማለት ነው። ይህንን በሌላም ወይ ማምጣት እንችላለን። ቀጥታ ሄደንም ድራግ አድርገንም ማምጣት እንችላለን። ልክ ካመጣነው በኋላ የምንፈልግበት ፖዚሽን ላይ እንዲሆን ሳይዙን አጀስት እናደርጋለን። ይህንን ስናደርግ የበለጠ ቪዚብል ሆኖ እንዲታየን ኦፓሲቲውን ዝቅ እናደርገዋለን። ከዛ ወደምንፈልግበት ፕሮጀክቱ ካለቀ በኋላ ምን ሊመስል ይችላል የሚለውን ነገር ገምተን የቦታውን አጀስትመንት እንሰራለን። ልክ ሰርተን ስንጨርስ ኦኬ እንለዋለን። ከዛ በመቀጠል ኦፓሲቲን ወደነበረበት እንመልሳለን። በመቀጠል የምናደርገው ምንድነው? አልትን በመጫን ከላይ ያለውን ቢች የሚለውን ሌየር አንድ ጊዜ ክሊክ እናደርገዋለን። አንድ ጊዜ ክሊክ ስናደርገው ከታች ያለው ጽሁፉ አለ፣ ከላይ ደግሞ ፒክቸሩ አለ። ስለዚህ በጽሁፉ አይነት ክሊፕ ማክስ አድርጎ ያስቀምጠዋል ማለት ነው። በመቀጠል የምናደርገው ምንድነው? ኮፒ ያደረግነውን ሌየር ሁለተኛ ጊዜ እንደገና ኮፒ እናደርገዋለን። ኮፒ ያደረግነውን ሌየር ደግሞ ዊድዙን ወደ 98 100% ነበረ፣ ወደ 98 አካባቢ ዝቅ እናደርገዋለን። እንዲሁም ደግሞ ሄቱንም እንደዛ ወደ 98 አካባቢ ዝቅ እናደርገዋለን። ከዛ በኋላ ዊድዙንና ሄቱን ያስተካከልነውን ሌየር ኮንትሮል ጄ እየተጫንን ኦልሞስት ወደ 35 40 ጊዜ ኮፒ እናደርገዋለን። ኮንትሮል ጄ በመጫን ከዛ በመቀጠል ምንድነው? አንድ ላይ ግሩፕ እናደርገዋለን። ልክ ግሩፕ ስናደርገው እንደዚህ አይነት ኢፌክት ይፈጥራል። ከታች የተደራረበ ሌየር ወደ 40 የሚሆን ሌየር አለ። እሱ የተጨማመረ እዚህኛው ደረጃ ላይ ደረሰ ማለት ነው። ግን ደግሞ ኖቲስ እንደምታደርጉት ከታች ያለው የተደራረቡት ሌየሮች ብላክ ናቸው፣ ጥቁር ናቸው። እኛ ደግሞ ብሌንድ እንዲያደርግ ወይም ደግሞ የቴክስት ኢፌክቱ እንዲመጣ እንፈልጋለን። ስለዚህ ከላይ ያለውን ፎቶ እንደገና ኮፒ አንድ ጊዜ ኮንትሮል ጄ እንጫንና ዱፕሊኬት እናደርገውና በሁለቱ ሌየሮች መካከል ወስደን እናስቀምጠዋለን። ልክ እንደዛ ሲቀመጥ እንደዚህ አይነት ኢፌክት ያ ጥቁር የነበረው ይጠፋና ቴክስት ሆኖ የ3D ኢፌክት አይነት ያለው ታይፕ ሆኖ ይመጣል ማለት ነው። በመቀጠል የምናደርገው ምንድነው? ከላይ ያለው ሌየር ትንሽ ዳይሜንሽኑ ትክክል አይደለም፣ ወጣ ስላለ እሱን አንድ ጊዜ እናስተካክለዋለን። ልክ ስናስተካክለው ወደ ውስጥ ስብስብ ሲል በእንደዚህ አይነት መልኩ ይስተካከላል። ከዛም አጀስትመንት ሌየር ጋር እንሄድና ሌቭልን አንድ ጊዜ በመጫን ሌቭልን ደግሞ አልትን በመጫን ከታች ያለውን ሌየር ብቻ አፕላይ እንዲያደርግልን እናደርግና በግራ በኩል ያለችዋን ቀስት እያያዝን ወደ ብላኩ ወይም ደግሞ ወደ ጥቁሩ ስንወስዳት ነጥቶ የነበረው ወይም ነጭ የነበረው ኤሪያ እየጠቆረ ይመጣል። ኦኬ እንለዋለን። ከዛ የመጨረሻው ስቴፕ ምንድነው? ግሩፕ የተደረገው ሌየር ጋር እንገባና ደብል ክሊክ አድርገን ሌየር ስታይል ጋር እንገባለን። ከዛም ድሮፕ ሻዶ የሚለውን እንጫናለን። ድሮፕ ሻዶ ስንጫን በእንደዚህ አይነት ሁኔታ ጽሁፍ ሆኖ መሬት ላይ እየተቀመጠ እንዲሁም ደግሞ ጥላ ያረፈበት ጽሁፍ ይመስላል። በእንደዚህ አይነት ሁኔታ 3D ኢፌክት ያለው እጅግ በጣም የሚያምር ጽሁፍ ሆኖ ግን ከሌሎች ነገሮች ከምድርም ከኔቸርም ከእንስሳትም ጋር ብሌንድ ሊያደርግ የሚችል አድርገን ይህን የሰራነውን የቴክስት ኢፌክት ሌሎች ፕሮጀክቶች ላይ የወሰድን ቅድም እንዳልኩትኝ ፖስተር ሊሆን ይችላል፣ ባነር ሊሆን ይችላል፣ እንዲሁም ደግሞ ዲጂታል አርት ሊሆን ይችላል። እዛ ላይ የወሰድን በእንደዚህ አይነት ሁኔታ ካለው ባክግራውንድ ጋር እያመሳሰለን እንደዚህ መጠቀም እንችላለን ማለት ነው። ስለዚህ የዛሬ ቱቶራችን ይህን ይመስላል። እንደዚህ አይነት ጠቃሚ የሆኑ የግራፊክስ ዲዛይን እና የፎቶሾፕ ቱቶሮችን፣ ስልጠናዎችን በየጊዜው ቶሎ ስለምንለቅ እንዳያመልጣችሁ ቶሎ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። እንዲሁም ደግሞ ሰብስክራይብ ማድረግና ፎሎ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ